አላህ ተባረከ ወተዓላ በተከበረው ቃሉ በሐዲስ አልቁድሲ የሰው ልጅ ሆይ ምድርን ሊሞላ የቀረበ ወንጀል ይዘህ እንኳ ብትቀርብ እኔ ፊት በእኔ እስካላጋራህ ድረስ እምርሃለሁ፣ ጀነት አስገባሃለሁ ብሏል አላህ ተባረከ ወተዓላ። ተውሂድ ትልቁ የምህረት ሰበብ ነው። ተውሂድን የጠበቀ ተውሂድ ይዞ አላህ ፊት የቀረበ ተውሂድ ይዞ ቀብር የገባ የመማር ዕድሉ ሰፊ ነው። ተውሂድን ትቶ ተውሂድን አጭቶ ቀብር የገባ አላህ ፊት የቀረበ የመማር ዕድሉ የአላህን እዝነት የማግኘት ዕድሉ ዜሮ ነው። ተውሂድን የያዘ ሰው አንዳንድ ወንጀሎችን ቢሰራ አላህ ተባረከ ወተዓላ ምሮት ጀነት ያስገባዋል። ባይምረው እንኳ በተውሂዱ ምክንያት ትንሽ ቀጭቶ አውጥቶ ጀነት ያስገባዋል። ምንም ወንጀል ያልሰራ ሰው ተውሂድን ከያዘ ሰተት ብሎ ጀነት ይገባል። አኼራ ላይ አይደነግጥም።